ለኔ አበባ ሰን ያዥ ሰን ይሄን ከጾም በኋላ ነው የምትበይው። እሺ ይሄ ቀን ላይ ደገብ ይችላል። ሳመኝ ሳመኝ። አው ሳመኝ። ኦኬ አንቺ ናሊ ወንድሜ አሁን በዚህ ሰዓት ይመጣል። መቼም ይቅር አልልህም። እሺ ምን አለበት ትንሽ ብትታገሰን። አሃ እንዳጨበጭብላችሁ ነው። ብታጨበጭብልን ትጎዳለህ። በዛውም የሰርግ ዘፈን ብትጨምርበት አሪፍ ነው። ይሄን ካንቺ አልጠብቅም። እንዴት ከእንደዚህ አይነት ወንድ ጋር ትሆኛለሽ? የኔ ፍቅር ወንድምሽ ወንድ አያውቅም እንዴ? ላንተ ወንድ ማለት ጆሮን የሚበሳ ቻፕስቲክ አድርጎ ቀሚስ የሚመስል ሱሪ የሚያደርግ ነው። ኖ እነሱ የከሸፉ ወንዶች ናቸው። ለዛ ነው ወንድ ሆነው ሴት ለመምሰል የሚሞክሩት። እውነት? ኧረ እባክህ የምትለኝ እንዳካፍል ፈልገህ ከሆነ ወንድነት ተፈጥሮ የምትሰጥህና ራስ የምትገነባው ነገር እንጂ እንደ ቁስ ለሰው የሚሰጥ ነገር አይደለም። አሁን ወደ ቤትሽ ግቢ። አልሄድም። አንቺ አይንሽን እንዳላጠፋ ጭራሽ መልስ። ወንድምየው ተረጋጋ እንጂ መጀመሪያ ከኔ ጋር ትሄጃለሽ ወይስ ከሱ ጋር ነው የምትሄጂው ብለህ ፍቃዷን ጠይቃት። አንተን አይመለከትህም። እህቴ ናት። እህትህ ብትሆንም ዕቃ አይደለችም። ስሜት አላት፣ ፍላጎት አላት፣ ምርጫ አላት። ደግሞ መርሳት የሌለብህ ነገር የኔ ፍቅረኛ ናት። ከዚህ በኋላ እንዳታወራሽ። ባወራስ ወንድሜ ከወንድምሽ ጋር ትቀሪያለሽ ወይስ ከኔ ጋር ትሄጃለሽ? አንተን ከመረጥኩ ወደ ቤት አልሄድም። ደስ የሚለው ነገርም እኮ እሱ ነው። ነይ